አሁንኛ በላይ ቆመን ነው ሰው የምናስቆም። ልጅ አንቺ ምንድን ነው የለበሽው? ትንሽ ቀሚስሽ አጠረ ምን አለ ልብትል። ሰው እኮ ክርስትና ሲገባው አይደለም ልብሱን መቀየር አይደለም ጸጉሩን መቆረጥ አንገቱን ይቆረጣል። ግን ከእግዚአብሔር አላገናኛል ነው እንጂ መሃል ላይ ቆመን እንዳይገቡ 30 መስፈርት ደርድረን እንዳይገቡ በጣም ብዙ ሰዎችን እናሸማቀቃለን። ቤተክርስቲያን የሚመጣው ሰው እግዚአብሔር ከህዝቡ ይለየኝ ይሆን እንዳይል ከህዝቡ ምን ይለኝ ይሆን? አንተ ዘማዊ ደሞ ገባ ህዝቡ መሃል ይለኝ ይሆን? አንተ ሰካራም ይለኝ ይሆን እንዳይል። ለምን ሁሉ ዘገብራ ለጽድቅ ጻድቅ ውእቱ ወዛ ያከብር ሰንበተ። ሰንበተስ ማክበር ራሱ ምንድነው? በእውነት የዚህ ቤተክርስቲያን ልጆች ስላደረገን ስሙ የተመሰገነ ይሁን። የ20 ምናምን ቀን ተከታታይ ትምህርት ለመስጠት ምዝገባ ተካሂዷል። ከየሰንበት ትምህርት ቤቱ ሰዎች ተውጣጥተዋል የሚል ነገር። ከየሰንበት ትምህርት ቤቱ ሰው ቢውጣጣ ምንም አይጠቅመንም። ስለዚህ ከየሽሻ ቤቱ ከየመጠጥ ቤቱ ሰው ቢውጣጣ ግን አዲስ ሰው ይድናል አይድንም? ይድናል። የሚያውቀውን ሰውዬ የሚራቀቀውን ሰውዬ ለምንድን ነው የምታስተምረው? የጠገበ ሰውዬ ጥርሱ ላይ ስቴኪን የያዘ ሰውዬ ለምን ምሳ ትጋብዘዋል? ጨርሶ ቃል እግዚአብሔር የማያውቀው እንኳን ምንም የማያውቁ ሰዎች አሉ። እነሱን ማስተማር ስንጀምር ያኔ አገልግሎት ተጀመረ ማለት ነው። እግዚአብሔር እንዲህ አይነት አገልግሎት ለማገልገል ያብቃል። እኔ አሁን በጣም ደስ የሚለኝ ምን እንደሆነ ልንገራቸው። ጉባኤ ላይ ስታዩዋቸው ከዚህ በፊት ቤተክርስቲያን መጥተው እንደማያውቁ የሚያስታውቁ ሰዎች አሉ። እኔ አንድ ጊዜ ሳውዝ አፍሪካ የሚባል ሀገር ለጉባኤ እንጂ አንድ ልጅ ጸጉሩ ድሬድ ነው፣ በጣም ትልቅ ነው፣ ከሰው ሁሉ ጎልቶ ይታያል። አለማየት አትችልም ጉባኤ ላይ። እሱ መሃል ላይ እንደው ተከምሯል እና ትምህርት ተምሮ ጨረሰና ብቻ ደስ ብሎታል። መጣና ምን አለ ይመስላችሁ? ዛሬ ያስተማርከው ትምህርት ሰይጣን የሆነ ትምህርት ነው። እንግዲህ የሱ ቃለ ሕይወት ያሰማልን ቨርዥን ነው እንግዲህ በሚያውቀው ማለት ነው። በቃ የገባው ይሄ ነው። እንደው ሰይጣን የሆነ ትምህርት የሚሉ ሰዎችን ይሰብስብልን እግዚአብሔር። ከዛ መልአክ የሆነ ትምህርት ይሆናል አይደል? መጀመር አሁንኛ በላይ ቆመን ነው ሰው የምናስቆም። ልጅ አንቺ ምንድን ነው የለበሽው? ትንሽ ቀሚስሽ አጠረ ምን አለ ልብትል። ሰው እኮ ክርስትና ሲገባው አይደለም ልብሱን መቀየር አይደለም ጸጉሩን መቆረጥ አንገቱን ይቆረጣል። የገባው ቀን ግን ከእግዚአብሔር አላገናኛል ነው እንጂ መሃል ላይ ቆመን እንዳይገቡ 30 መስፈርት ደርድረን እንዳይገቡ በጣም ብዙ ሰዎችን እናሸማቀቃለን። ቤተክርስቲያን የሚመጣው ሰው አሁን ቅዳሴ ላይ እንደው መጥቶ ሊያስቀድስ የመጀመሪያ እርምጃ ግልምጫ። እዚህ ጋር እኔ ስንት ዓመት ያስቀደስኩበት ነው እንላለን። ስትሬንጀርነት እንዲሰማው እንግዳ እንደሆነ ቤተክርስቲያን ቅዳሴ ስትጀምር ምን እንደምትል ሰምታችኋል? ይበል ፈላሲ ዘገብአ ሀበ እግዚአብሔር ይፈልጠኒኑ እምዙ ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ። ትንቢተ ኢሳይያስ ምዕራፍ 56 ነው ቤተክርስቲያን ቅዳሴ መጀመሪያ ላይ ያመጣችው። ምንድነው? ይሄ ሰውዬ ኃጢአተኛ ቢሆንም ከዚህ በፊት ቅዳሴ አስቀድሶ ባያውቅም ዛሬ ግን እሁድ ነው ብሎ ሰንበት ነው ብሎ መጥቷል አይደል? መጥቷል አልመጣም? ኩሉ ዘገብራ ለጽድቅ ጻድቅ ውእቱ፣ ጽድቅን የሚሰራ እርሱ ጻድቅ ነው። ወዛ ያከብር ሰንበተ፣ ሰንበት የሚያከብር እሱ ጽድቅ አይደል ወይ? አትፍራ ይዞ ቢያንስ ካልጋ ተነስተ የመጣው ምን አክብር ነው? ሰንበትን ነው። ከዛስ ይበል ፈላሲ ዘገብአ በእግዚአብሔር፣ ወደ እግዚአብሔር የገባ እንግዳ በሉ እስኪ። እግዚአብሔር ከህዝቡ ይለየኝ ይሆን እንዳይል። ከህዝቡ ምን ይለኝ ይሆን? አንተ ዘማዊ ደሞ ገባ ህዝቡ መሃል ይለኝ ይሆን? አንተ ሰካራም ይለኝ ይሆን እንዳይል። ለምን ሁሉ ዘገብራ ለጽድቅ ጻድቅ ውእቱ ወዛ ያከብር ሰንበተ። ሰንበትስ ማክበር ራሱ ምንድነው? በእውነት የዚህ ቤተክርስቲያን ልጆች ስላደረገን ስሙ የተመሰገነ ይሁን። እንደኛ ፈራጅ አይደለችም ቤተክርስቲያን እና ነፍሳትን መሰብሰብ ነው እውነተኛ የቤተክርስቲያን ጥበብ። አሁን በጣም የሚገራርሙ የቤተክርስቲያን ህንጻዎች ላሳያችሁ። አውሮፓ ውስጥ ያሉ ናቸው። እንግሊዝ ውስጥ፣ ሆላንድ ውስጥ፣ ዴንማርክ ውስጥ ያሉ ፎቶዎች ናቸው። በጣም በሚያማምር ኪነ ህንጻ የተገነቡ አብያተ ክርስቲያናት ናቸው።
የምታያቸው አብያተ ክርስቲያናት በጣም በብዙ ገንዘብ የተሰሩ ናቸው። አሁን ያሉበት ሁኔታ ደግሞ ይህን ይመስላል። አንደኛው ላይብረሪ ሆኗል፣ ፐብሊክ ላይብረሪ ሆኗል። እንደምታዩት ይሄኛው ሬስቶራንት ሆኗል። ትንሽ ብራይትነሱ አይታያችሁ ይሆናል። ይሄ እንደውም ኪንግ ሳይዝ ቤት ተብሎ በጣም በውድ ዋጋ ቅድስተ ቅዱሳኑ ላይ ታቦቱ ያለበት ቦታ ላይ አልጋ አለ። ብዙ ከፍለህ የምትተኛበት ሆቴል። እንደምታዩት ሬስቶራንት ነው፣ ቤተ መቅደስ ነው። እንደምታዩቸው ሬስቶራንቶች። ይሄ ደግሞ ናይት ክለብ ነው። ቤተ ክርስቲያን ነው፣ ከውጪ ውስጥ ስትገባ ናይት ክለብ ነው። ለሌሊቱን ይጨፈርበታል። ይሄ ደግሞ ዳንስ ትምህርት ቤት፣ ባሌ ዳንስ ትምህርት ቤት ነው፣ ግን ቤተ ክርስቲያን። እንደምታዩቸው ሞልም አለ። ምን ማለት መሰላችሁ? አያድርገውና ሰው መገንባት ካልጀመርን ነገ የኛ አብያተ ክርስቲያናት እንደዚህ አይነት ዕጣ ሊደርሳቸው ይችላል። ከዛ ሐዋሳ ገብርኤል ገብቶ ምሳ በልቶ የሚወጣ ሰው ይኖራል። ነገ መኝታ ከፍሎ አድሮ የሚወጣ ሊኖር ይችላል። አይ እንደዚህማ ትበል አታሟርትብን እንዳትሉኝ። ከኛ የባሱ ቅዱሳን የነበሩባቸው ቦታዎች እነ ቅዱስ ዮሐንስ አፈወርቅ ያስተማሩባቸው እነ ሀጊያ ሶፊያ አሁን መስጊድ ናቸው። ሚውዚየም ነበረ ለአውሮፓ ህብረት ሲባል ለፖለቲካል ኮሬክትነስ መልሰው አድርገውታል። ይሄ እኛ ከማን በልጣለን? ከማንም አንበልጥም። ከማንም አንበልጥም። ሰው ላይ ህንፃ መገንባት አቁመን ሰው መገንባት ካልጀመርን ይሄ ይመጣል። በየአብያተ ክርስቲያናቱ እኔ እንደውም የሐዋሳን ስለማላቅ በደንብ ልናገር፣ ያው ምረግጠው ነገር ስለማላቅ እንግዳ ነኝ፣ የፈለኩት መናገር ይችላል አይቻል? አዎ የሰንበት ትምህርት ቤቶች አዳራሾች ምን ያህል ትንሽ እንደሆኑ እናውቃለን። በየአድባራቱ በብዙ ደብር ሰንበት ቤቶች ደግሞ አሉ። እሁድ ቀን ሰዎች መጥተው ዝክር ዘክረው ብቻ የሚሄዱባቸው። አዲስ አበባ ውስጥ አንድ ደብር ላይ 20 ምናምን ሰንበት አዳራሽ አለ። ሰንበት ትምህርት ቤት ውስጥ ታውት ግን ወፍጮ ቤት ነው የሚመስለው። እና እየለመኑ ባካችሁ ተባበሩን ብለው ነው ጉባኤ የሚያስ ሰው ላይ ካልሰራ ሰውን ማስተማር ካልጀመርክ ነገ እያንዳንዱ ነገር ቀስ እያለ እየቀነሰ ይመጣል። ዛሬ ከሚያስቀድሱ እናቶች፣ አባቶች፣ ምዕመናን አጠቃላይ የሚበዙት አረጋውያን ናቸው። የዛሬ 10 ዓመት፣ የዛሬ 5 ዓመት፣ የዛሬ 20 ዓመት እነዚህ አረጋውያን ሲያልፉ አሁን ማስቀደስ ያለመደ ወጣት ነገ ያስቀድሳል ማለት አይቻልም። ሰው ላይ መስራት የማይተካ ነገር ነው። አገልግሎት በእንደዚህ ያለ ነገር አይለካም። በተገልጋዩ ብዛትና ማነስ አይለካም። እኛ ብዙ ህዝብ ሲመጣ ነው በቃ አገልግሎት የሚመስለን። በጣም እንደው ኦርቶዶክሳን በጣም እንታለለው ህዝቡን ሲበዛ ስናየው በቃ በዝተናል ምናምን እንላለን። ያለሽ መስሎሻል፣ ተበልተሽ አልቀሻል። በየቀኑ እህቴ እንደዚህ ቀየረች እምነቷን፣ ወንድሜ ቲስት ሆነ እንደዚህ ሆነ እየተባለ ስልክ እኮ እኛ 30 ስልክ ነው የምናስተናግደው። በየቀኑ የሚወጣ አቤት ጭስ ቢኖረው እንዴት ደስ ይለኛል መሰላችሁ። ሰዎች ሲክዱ ቢጨስ ኖሮ ታፍነን እንሞት ነበረ። ሰዎች ህይወታቸው ሲበላሽ ጭስ ቢኖረው አገሩ ይታፈን ነበር። ስለዚህ አገልግሎትም በተገልጋዩ ማንነት መለካት እጅግ በጣም የተሳሳተ መንገድ ነው። ሰዓቴ በጣም ስለሄደ አንድ ነገር ብቻ ላንሳላችሁና የመጨረሻ ነጥብ እዛ ላይ አበቃለሁ። ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ሰው መገንባት ላይ ስራ የሰሩ አብያተ ክርስቲያናት ውስጥ የግብጽ ቤተክርስቲያን በጣም ጥሩ ምሳሌ ስለሆነች ስለ ግብጽ ቤተክርስቲያን ልንገራችሁና አበቃለሁ። መቼስ ብሔራዊ ስሜታችሁ ተነሳስቶ ምን ግብጽ ይላል እንደምትሉ አውቃለሁ። ግን መቼስ አይደለም በሃይማኖት ከሚመስሉን ሰዎች ከሌሎችም መማር ይቻላል አይቻልም? ይቻላል። የግብጽ ቤተክርስቲያን በጣም በቁጥር ትንሽ የሆኑ ኦርቶዶክሳውያን ምዕመናን ያሏት፣ አብዛኛው ህዝብ በሌላ እምነት የተያዘ ነው። 90% ወይም 95% ሊባል በሚችል ደረጃ ሙስሊም ነው። የቀሩት ናቸው 5% ምናምን የሚሆኑት። እንግዲህ በቆየ ጥናት አሁን ጨምሮ ሊሆን ይችላል። የግብጽ ቤተክርስቲያን ከምታስተምረን ጥቂት ነገሮችን ልንገራችሁ። የመጀመሪያው
ለቤተ ክርስቲያን ችግሯን በማውራት ፈንታ መፍትሄ መሆን። እስኪ በሉ ችግር በማውራት ፈንታ ምን መሆን? መፍትሄ መሆን። የግብጽ ቤተ ክርስቲያን በጣም ከፍተኛ ችግር ነበረባት። አንድ ዲያቆን ነው ብዙ ነገር የቀየረው፣ እግዚአብሔር እሱን ተጠቅሞ ማለት ነው። አቡነ ሽኖዳ የተባሉ አባት ስለዚህ ዲያቆን እንዲህ ይላሉ። በዚያን ጊዜ የነበረው አገልግሎት ብዛት ያላቸው ችግሮች ነበሩበት። ሰባኪያንና የተማሩ ካህናት አልነበሩም። በመሆኑም በቤተ ክርስቲያን ድካም ሌሎች የሃይማኖት ድርጅቶች ያድጉ ጀመር ይላል። እስኪ ይህችን ቃል አብረን እንበልባካችሁ። በቤተ ክርስቲያን ድካም ሌሎች ድርጅቶች ያድጉ ነበር። በማን ድካም? እውነት አሁን ሐዋሳ ውስጥ ሌላ እምነት ተከታዮች የሚበዙት በእነሱ ጥንካሬ ነው? በእኛ ድክመት ነው? ለምን እንወሻሻለን? በእኛ ድክመት ነው። እንዴት ነው ሰው እግሩን አንስቶ እየተማታ ሰው መሳብ የሚችል? እያላገጠ እየተሳደበ እንዴት ነው ሊሆን የሚችለው? ስራ ስላልሰራን፣ ምንም ስራ አልሰራም። ብዙ ነገር ሊኖራቸው ይችላል፣ በጀት ሊኖራቸው ይችላል፣ መንግስታዊ ድጋፍ ሊኖራቸው ይችላል። ከኛ ጋር ያለው አምላክ ግን የላቸው። ከኛ ጋር ያለው ከነርሱ ጋር ካለው ምን ይላል? ይበልጣል። ምግባራችንን ተውት፣ ኃጢአታችንን ተውት፣ በማተባችን ብቻ እንበልጣለን። አንሰራም። ሽባ አደረግናት ኃያሏን ቤተክርስቲያን ደካማ መስላ እንድትታይ። አቡነ ሽኖዳ በቤተክርስቲያን ድካም ሌሎች ሃይማኖት ድርጅቶች ያድጉ ጀመር። መለያየትና ውስጣዊ ጠብ ተስፋፋ። ጥቂት ሰዎች ስድብን፣ ነቀፌታን፣ ማጎሳቆልን በይፋ ይጠቀሙ ነበር ይላል። አሁን በቤተክርስቲያን ችግር ላይ ነቀፋ በመስጠት ትችት በመስጠት ቤተክርስቲያንን የሚጠቅም የሚመስለው ሰዋል። ሰስፔክተር ሲንድሮም ይባላል። ስፔክታተር ሲንድሮም የሆነ በመተቸት ደስ የሚለው ሰዋል። ብዬ ነበር ማለት የሚወድ ሰው፣ ተናግሬ ነበር እኮ ሰሚ አጣው የሚል ሰው ማለት ቤተክርስቲያን ይሄ አይጠቅማት። በመተቸት በማንኳሰስ ሌሎችን የቤተክርስቲያን አገልግሎት በማቃለል ሲኖዶሱን በመሳደብ ያን በማድረግ አትጠቅማትም፣ ትጎዳታለህ። ችግሯ ላይ ሌላ ችግር ትሆናል። ስድብን ማጎሳቆልን ይጠቀሙ ነበር። በፍርድ ቤት ለሕግ ጉዳይ ገንዘብ እያባከኑ ቤተክርስቲያንን ይዋጓት ነበር። ሁለት ኦርቶዶክሳውያን ተካሰው ፍርድ ቤት ከሄዱ ለቤተክርስቲያን ውርደት ነው ያነበራሉ። እነዚህ ነገሮች ሁሉ ግን ጥቅም የላቸውም። ቤተክርስቲያን ከዚህ አልተጠቀመችም። ታዲያ እንዴት ለውጥ መጣ ይሉና አቡነ ሽኖዳ ለውጥ ያመጣው የሀቢብ ጊዮርጊስ መልካም ስራ ነው አሉ። እርሱ በዘመኑ በነበሩ ስህተቶች ውስጥ ራሱን ሳያስገባ ስራ ጀመረ። ለሁለት ወሳኝ መሰረት ድንጋዮች ጣለ፣ ሰንበት ትምህርት ቤትና መንፈሳዊ ኮሌጅ። እነዚህ ነገሮች እንደጀመረ በየዕለቱ ያድጉ ጀመር። በየአብያተ ክርስቲያናቱ፣ በየማህበረሰቡ፣ በሰንበት ትምህርት ቤቱ ብዙ አገልጋዮችን እያፈራ መጣ። እርሱ በጉድለቶች ላይ ነቀፌታ አልሰነዘረም። ቤተክርስቲያን የሚጎድሏትን ነገሮች ለማቅረብ ስራ ሰራ እንጂ። ቤተክርስቲያን ሰባኪያን ይጎድሏን ነበር። አብዛኞቹ ካህናት አባቶች የቅዳሴ መጽሐፍት የሚያነቡ ነበሩ። የመስረክ ችሎታ አልነበራቸውም። ሀቢብ ጊዮርጊስ ግን ይህን ዓለም በቤተክርስቲያን እንባ አልሞላውም። ይልቁንም አገልጋዮችን ማብዛት ጀመረ። የመንፈሳዊ ኮሌጅ ሰባኪያን ማህበር አቋቋመ። በካይሮ በብዙ ቦታ ቅርንጫፍ ኖራቸው። ሀቢብ ጊዮርጊስ ህፃናት ወጣቶችን አንድ የሚያስተምራቸው ሰው ማጣታቸውን ሲመለከት ቤተክርስቲያንን ለመተቸት አልወደደም። በየስፍራው ሰንበት ትምህርት ቤት አቋቋመ። መዝሙር ግጥም እየጻፈ መዝሙር እየሰራ በሁሉም መስክ ያገለግል ነበር። ባጭሩ በሱ የተመራው አገልግሎት ትልቅ ትምህርት ሰጥቶን አልፏል ብለዋል አቡነ ሽኖዳ። በረከቱ ይደርብን። ስለዚህ ቤተክርስቲያን እዚህ መሃል አሁን ይሄን የምንናገረው በነገራችን ላይ እዚህ መሃል አንድ ሀቢብ ጊዮርጊስ አታጣም ቤተክርስቲያን። አሁን አንዲት ሴት ዝም ብላ ስትወልድ ሴት፣ አሁንም ስትወልድ ሴት፣ አሁንም ስትወልድ ሴት ሲሆን ደጋግማ የምትወልደው ምን ፈልጋ? አቤት! አሁን ቤተክርስቲያን ዲያቆን የምትሾመው ለምን መሰላችሁ? እንደው ምናልባት እስጢፋኖስ ድጋሚ ቢደገም ብላ አትናቴዎስ ቢመጣ ነው እንጂ እኮ እኛ እኮ በስተን አስጨንቃታ በሽታው ነበር። ድጋሚ ሄኖክ ድጋሚ የሚመጣ እሱን አይደለም። አትናቴዎስ እስቲ ድጋሚ ከመጣ እዚህ መሃል አንድ ሰው ይኖራታል ቤተክርስቲያን። እግዚአብሔር አያሳጣን ይሄንን። ስለዚህ ግብጽ ቤተክርስቲያን አንዱ ይሄ ነው። ሁለተኛው የአስተዳደር ብቃታቸውን ነው። እሱን ለጊዜው አቆየዋለሁ። ግን መሃል ላይ ልንገራችሁ። ከአስተዳደር ውስጥ ግብፃውያን በቁጥር በጣም ትንሽ ናቸው፣ ግን በኢኮኖሚ ከማጆሪቲው የግብጽ ሕዝብ በላይ በጣም ሀብታሞች ያሉት ክርስቲያኖቹ ጋር። ለምን? እርስ በርስ የኢኮኖሚ ትብብር አላቸው። እኛ ስለሌላው ማውራት ትተን አሁን በጣም እኔ ይቅርታ አድርጉልኝ የማይሆን ትንታኔ የምንሰጥ ሰዎች አለን እኛ ቤተክርስቲያን ውስጥ። ሙስሊሞች እኮ
እስላማዊ መንግስት ለማቋቋም አስበዋል የሚል ነገር አልሰማችሁ? አሁን ድሮ ሙስሊሞች ክርስቲያናዊ መንግስት ያቋቁማሉ። ይሄው ሚስጥር ነው። በቃ ተፈላስፌ ሞች ያለው እኮ እንደሚመስለኝ ከሆነ ግን እስላማዊ እንደ ማንኛውም ሰው ሃይማኖቱ ከፍ እንዲል ይፈልጋል አይፈልግም? የራስህን ስራ መስራት ነው እንጂ ስለሌሎች ማውራት ምንድነው የሚያደርግ? የራስህን የቤት ስራ ሳሰራማ ስለሌሎቹ እናቆየውና በእውነት ቤተክርስቲያን ከኛ የባሰ ጠላት የላትም። ከኛ በላይ እጅ እግሯን ያሰረው የለም። ይህን መተማመን አለበት። የኢኮኖሚ ትብብር፣ ማህበራዊ ትብብር፣ አንድ ኦርቶዶክሳዊ ሌላ ኦርቶዶክሳዊውን በስራ ማገዝ፣ የተማረው ያልተማረውን ማስተማር፣ እንዲህ አይነት ሰርክል ግብጾች በጣም ተክነውበታል። በዚህ በጣም በኢኮኖሚ ከፍ ብለው ተገኝተዋል። የቤተክርስቲያናቸውን ገጽታ ደግሞ ይጠብቃሉ። ቢሞቱ ስለ ቤተክርስቲያናቸው ክፉ ነገር ሚዲያ ላይ ወጥተው አያወሩ። እኛ ግን እየወጣን ከፓትርያርኩ አንስቶ ሁሉም መዘርጠጥ አገልግሎት ነው የሚመስለው። ይሄን ከነሱ እንማራለን። የቋንቋ አገልግሎትን ግን በደንብ መናገር ፈልጋለሁ። ቅድም አንትሽ ደቡብ ነው አሁን ጊዜው የደቡብ ነው እያለን ነበረ። ተስማማላችሁ አትስማሙ? አይስማሙም። ልፋሲል ነው። ተስማማላችሁ አትስማሙ? እስቲ ግለጹ። በመሰረቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደቡባዊት ቤተክርስቲያን ልትባል የምትችልበት አንድ ነገር ልንገራችሁ። ፓትርያርኳን የምትጠራው በወላይትኛ ነው። ይሄን ታውቃላችሁ? ብፁዕ ወቅዱስ አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ እጨጌ እኮ ወላይትኛ ነው፣ አባት ማለት ነው። ፓትርያርኳን በወላይትኛ የምትጠራው ቤተክርስቲያን ነች። በጣም ብዙ ቅዱሳን ብዙ ስራ ሰርተዋል ደቡብ ላይ። እውነት ለመናገር ሰሜኑ ተሰብኳል፣ አዋቂ ነው ሊቅ ነው ምናምን ስለተባለ እንደውም ለመናፍቃን በጣም የተመቸውና ሰው እየካደ ያለው ሰሜኑ ላይ ነው። ቤተክርስቲያን ድጋሚ የምትነሳው ደቡብ ላይ ነው። ይሄን ማመን አለባችሁ። የቤተክርስቲያን ትንሳኤ ከዚህ ከተነሳ ደግሞ ብዙ ታሪክ መፍጠር ይችላል። በጣም ብዙ ስራ መሰራት ይችላል። እና እኛ አባት የምታዩቸው እንጦንስ ማርቆስ ይባላሉ። የግብጽ ቤተክርስቲያን ፓትርያርክ ሊቀ ጳጳስ ናቸው። አሁን ወደ 80ዎቹ ወደ 90 ዓመት ይቃረባሉ። ከኔ ጋር ናቸው? ይብቃኝ እንዴ? እቺን ነግሬያቸው አቆማለሁ። እዚህ የምታዩቸው አባት የሜዲካል ትምህርት ተምረው ከግብጽ ዶክተር ሆነው የዛሬ 30 ዓመት ወደ ኢትዮጵያ ይመጣሉ። ይመጡና መጀመሪያ ኤርትራ ሆስፒታል ውስጥ ይቀጠራሉ። ተቀጥረው በቆዩባቸው ዓመታት ትግርኛ ተምረው ትግርኛ ቋንቋ ተምረው በትግርኛ የሰንበት ትምህርት ቤት መማሪያ መጽሐፍ ደርሰው ሰንበት ትምህርት ቤት አቋቁመው እያስተማሩ እያለ መንግስት ወደ ደብረ ብርሃን የኃይለ ሥላሴ መንግስት ነበረ፣ ወደ ደብረ ብርሃን ሆስፒታል ይመድባቸዋል። ደብረ ብርሃን ሲመጣ ደግሞ የሚነገረው ቋንቋ ምንድነው? አማርኛ ተምረው አጥንተው ችለው በአማርኛ ደብረ ብርሃን ሰንበት ትምህርት ቤት አቋቁመው ሰብከው ልክ የደርግ መንግስት ሲመጣ ከኢትዮጵያ ወደ ግብጽ ይመለሳሉ። ስንት ቋንቋ ይዘው ሄዱ? ከኢትዮጵያ ሄደው ግብጽ መነኮሱ። መንኩሰው ወደ ኬንያ ተመለሱ። ኬንያ ሲሄዱ በአብዛኛው አፍሪካ ሀገሮች የሚነገር ስዋሂሊ የሚባል ቋንቋ ነው። ስዋሂሊኛ አጥንተው ኬንያ ውስጥ አስተምረው ከኬንያ በኋላ 34 ሀገር ዞረው ቤተክርስቲያን አቋቁመው ቋንቋውን ተጠቅመው አስተምረው አሁን ደቡብ አፍሪካ እኔ ሳገኛቸው ይሄን ፎቶ ያነሳዋቸው ደቡብ አፍሪካ የሚነገሩ ቋንቋዎች ጦሳ፣ ዙሉ፣ ጽዋኔና አፍሪካንስ የሚባሉ ቋንቋዎች አራቱንም ፍሉዌንትሊ ይችላሉ። አራቱንም ቋንቋዎች ችለው ገዳም ድረስ አቋቁመዋል። እኛ ገና በአንድ በሁለት ቋንቋ እየተጨቃጨቅን ነው። ጭራሽ እንደውም ሰው ስለ ቋንቋ ሲያወራ ዘረኛ ነው ይባላል። የቋንቋ ጉዳይ እኮ የብሔር ብሔረሰቦች እኩልነት ጉዳይ አይደለም፣ የነፍሳት እኩልነት ጉዳይ ነው። ነፍሳት ሁሉ መዳን አለባቸው የለባቸው? አለባቸው። እና እኛ አባት ምን አሉ ይመስላችሁ? እኔ ቀለሜ ጥቁር ቢሆን ኖሮ አፍሪካ ውስጥ ኦርቶዶክስ ያልሆነ ሰው አይኖርም ነበር። ነጭ ስለሆንኩኝ በደንብ ማስተማር አልቻልኩም። እንደ ኢትዮጵያውያን ቢሆን ኖሮ ግን የኔ ቀለም አፍሪካ ውስጥ ኦርቶዶክስ ያልሆነ ሰው አልነበር። በረከታቸው ይደረብን። ስለዚህ ቋንቋ ላይ መስራት በጣም ያስፈልጋል። ትልቅ መስክ ነው። ሐዋርያት ተጠቅመውበታል። ወደ አንድ ሀገር ሲሄዱ ባህሉን አይተው
ከባህሉ ጋር የማይገጭ ምን እንስራ ብለው ብዙ ስራዎች ሰርተዋል። ቋንቋ ተሻጋሪ ሆነዋል። ፕሮቴስታንታዊ ተሐድሶን በማስወገድ ፕሮቴስታንት ተሐድሶ ግብጽ ውስጥ የተጀመረው በ1820 ዓመተ ምህረት የዛሬ 200 ዓመት ነው የተጀመረው። እነሱ እንዳልነበረ አድርገው ማጥፋት ችለው በአሁኑ ሰዓት የግብጽ ቤተክርስቲያን አፈር ልሶ መነሳት እንደሚቻል እና ቤተክርስቲያን ማንም ቢዘምትባት የማትሸነፍ ኃያል መሆኗን አሳይተዋል። ስለዚህ በእውነት ለቤተ ክርስቲያን ሰው ለመፍጠር ለሁላችን ልቡና ይስጠን። እውነት ለመናገር አሁን ይህን ትምህርት ሲነገር ተስፋ እንድቆርጡ አይደለም። እግዚአብሔር እያንዳንዳችንን መጠቀም ይችላል አይችልም? ይችላል። ከዚህ ጉባኤ አሁን ሰው የገቢ ማሰባሰቢያ ጉባኤ ስለተባለ ብር ሊሰጥ የመጣ ሰው ይበዛል። አትስጡ አልልም። እናንተ ነው በኋላ አይለቁኝም አትስጡ ብል ስጡ። ከብሩ በላይ ግን መቼ ነው ሃይማኖታችሁን የምትማሩት? አብዛኛው ሰው እኮ ኦርቶዶክሳዊ ሆኖ እየኖረ ሃይማኖቱን ሲጠየቅ ምንም አያውቅም። ምንም አንድ ሰው በ5 ዓመት ዶክተር ሆኖ በ6 በ7 ዓመት ዶክተር ሆኖ ሰርጀሪ ታምኖበት የሰው ሆድ ይቀዳል። በ3 በ4 ዓመት ፓይለት ሆኖ ህዝብ ተሸክሞ ይበራል። 30 ዓመት ሙሉ ኦርቶዶክስ ሆኖ ግን አንድ ነገር ሲጠይቅ አይመልስም። ቆይ እሷን ነገር ጠይቄ ልምጣ ይላል። የፈረደበት ጥያቄ አለ። አሳ ጾማለሁ ወይስ የለውም? እንዴ አሳው ራሱ ቢጠየቅ አይመልስም? እጭ አበዙት ወይ ይብሉኝ ነው የሚለው አይደል? ምን ጭቅጭቅ ነው የሚለው? ሁሌ ተመሳሳይ ገና ጋዳለው ወይስ የለውም? ጥምቀት ጋዳለው ወይስ የለውም? አምና ነበረው ዘንድሮ ነው እንጂ ብለዋል አንድ አባት ሲጨቀጭቃቸው ማለት። ስለዚህ እዚህ ያላችሁ ወጣቶች ቤተክርስቲያን ተዳከመች ካላችሁ አንተ ነህ ቤተክርስቲያን፣ አንቺ ነሽ ቤተክርስቲያን። እናንተን ተጠቅማ ብዙ ነገር መስራት ትችላለች። ይህን እግዚአብሔር በቸርነቱ ያድርገው። የሰማነውን በልቡናችን ያሳድር።